ደረጃ ላይብረሪ እንጠቀማለን። እንዲሁም ደግሞ በግሩፕ ሆነን ያልገባን ጥያቄ እንዲሁም ደግሞ ከላይብረሪ መልስ ላይ ደግሞ በትምህርት ሰዓታችን በትርፍ ጊዜያችን እየተጠራራን በሰፈር የሆነ በትምህርት ቤታችን ላይብረሪ ክፍት ነው። እዛ እያነበብን እንዲሁም ደግሞ እዚህ ሜካፕ ክላስ አለና እዛ እየመጣን መምህሮቻችን ሁልጊዜ ከሰኞ እስከ ሰኞ አለና አንዳንድ ሰዓት ለአንዳንድ ትምህርት እሱ አሁን የምንተጠቀምበት ነገር ላይብረሪ ሁልጊዜ ክፍት ነው። ቅዳሜና እሑድን ጨምሮ እኛ ባለን ሰዓት የራስን ውጤት እንደ መስራት የመሰለ ነገር የለም። ለፍተህ ስታገኘው ከምንም በላይ ያስደስታል እና ማለት በራችን ጥረን ብንሞክር ደስ ያለና ያው ካነበብን ይሳካልናል እና ያው አንብበን ያው እንግዲህ እኛ የሚችለው ሞክረናል። እሺ ድረስ ስለተሰጠን አመሰግናለሁ። ያው ስሜን ትዕግስት ስናቸው ይባላል። የምንማረው የደንበጫ አንደኛ መካከለኛ ደረጃ ትምህርት ቤት ነው። ይሄ ደግሞ 6ኛ ያው እኛ አሁን እያነበብን ነው። አሁን ላይ በእርግጥ ጨርሰናል። ወርክሺቶችን እና የአምናዎችን የተፈተኑ ፈተናውን እየፈታን ያለ መምህሮችን እያገዙን ነው። ሌላው ደግሞ ዘንድሮ ላይ አሁን የተደረገልን ደግሞ ለ6ኛ ክፍል ከኖርማል ክላስ በተጨማሪ ማለት ነው ኖርማል ክላስ አለን። ሌላ ደግሞ በተጨማሪ ቱቶሪያል አሁን 4 ሰዓት እንመጣለን። በቀን አንዳንድ ሰዓት እንሰጠን እስከ 5 ሰዓት 6ኛ ክፍል ከ4 ሰዓት እስከ 5 ደግሞ በ6 ሰዓት እየተማርን አንዳንድ ሰዓት የምንፈተነው ፈተና እያዘጋጁ ነው ማለት በተጨማሪ ምንም ነገር ሳይከፈላቸው መምህሮች ይህንን ያደረጉልን ከሰኞ እስከ ቅዳሜ ባለው ቀን ይሄ ትምህርት አለን። ሌላው ደግሞ ላይብረሪ አሁን 3 ሰዓት ጠዋት ይጀምራል፣ 6 ሰዓት ያልቃል። ሌላው ደግሞ 8 ሰዓት ይከፈታል። ኋላም ደግሞ 10 ሰዓት እንጨርሳለን። ይሄ ያው ከእሑድ እስከ እሑድ የሚሆን ነገር ነው። አሁን ደግሞ ቅዳሜና እሑድ ለ6 በተለየ ደግሞ ማለት ነው ለእኛ ብቻ ፈስ ያው ላይብረሪ ለግል ተከፍቶልን ምናምን እያጠናን ነው። ያው ወላጆቻችን ያው ቤት ላይም ስራ ላይ ቀንሰናል። እንድናጠና ሰዓት ሂዱ እያሉ እንድንማር ማለት ነው። እዚህ ላይም መምህሮች እያገዙን ነው። እኛም ደግሞ በቡድን አለን የምናነብበት የምንጠያየቅበት ቡድን ስላለን እዚያ ላይ በቃ እየተወያየን ጥያቄዎችን እየሰራን ወደ አልፍ አይደለም ተውት፣ ራሳችሁ አንብባችሁ ብትሰሩ የተሻለ ውጤት ትሰራላችሁ ማለት። ምክንያቱም ኋላ ሄዶ ይሄ ነገር ይቆማል። ይሄ አሁን በሰው እየተገፋ ሄዶ ኋላ ደግሞ 12ኛ ክፍል መድረስ አይቀርምና የዛን ጊዜ ምንም የግሉ ይሰራል። በዛ ሰዓት እዚህ ላይ ወደቀ ከሚባል እዚህ ላይ አጥንቶ ከዚህ ላይ ምንድነው ያልገባኝ ብሎ ያልገባውን ጠይቆ ከጓደኞቹም ጋር ተነጋግሮ ምንድነው የማይገባኝ እኔ ከእናንተ ምንድነው የማይሰው ምን ላይ አደረግ ብሎ ጠይቆ ተነጋግሮ ቢሰራ ነው። እኔ በቃ ተዘጋጅቻለሁ። እንግዲህ ጥሩ ውጤት እጠብቃለሁ። ስሜ ያው ጌታቸው ተመስገን የሚባለው በሚት በዘንድሮ ዓመት የ6ኛ ክፍል ተማሪዎችና የ8ኛ ክፍል ተማሪዎችን ከፍታ ለማዘጋጀት በአጠቃላይ ከ1ኛ ክፍል እስከ 8ኛ ክፍል ቱቶሪያል ትምህርት ይሰጣቸዋል። ከ2 ሰዓት እስከ 4 ሰዓት ይሰጣቸዋል። የተጠናከረ ቱቶሪያል ይሰጣቸዋል። ከዚህ በተጨማሪ ወርክሾፕ ላይ በጠናከረ መልኩ ይሰጣቸዋል። በየምዕራፉና አጠቃላይ ላይ ይሰጣቸዋል። ያንን ይሰራሉ። ተመልሰው ይመጣሉ። ከመምህራን ጋር ያንን አብረው ዲስከስ እያደረጉ ይሄዳሉ። በክልል አቀፍ ፈተና ይፈተናቸዋል። የሚገጥማቸው ትምህርት ቤቶች አሉ፣ 6 ትምህርት አይነቶች በእነሱ ላይ ሁልጊዜ ትኩረት እየሰጡ ያሉበት መንገድ ነው ያለው። ቱቶሪያልን በተመለከተ ከሰኞ እስከ ዓርብ ከ5 ሰዓት ጀምሮ እስከ 6 ሰዓት ድጋፍ ይሰጣቸዋል እና ይህንን ለማድረግ ደግሞ ወላጆችን ከእነሱ ጋር የጋራ መግባባት ይፈጠራል። ሌላ ቤተ መጽሐፍት ላይ ኦንላይን ነው ሁልጊዜ ከሰኞ እስከ እሑድ ክፍት ነው። በተለይ 6ኛ ክፍልና 8ኛ ክፍል እዚህ ስንጠራ የማይመጡበት መጽሐፍ የማይጠቀሙ ዝርዝር ተሰጥቶታል ስንባል ይጠራሉ እና ልክ ክፍል ውስጥ ተማሪ ሲቀር ስንጠሪ እንደሚጠይቀው እዚያም ይጠይቃል። ቤተ መጽሐፍት ላይ እንደዚህ አድርገን እነሱ እንዲጠቀሙ ምቹ ሁኔታ ፈጥረናል። አጠቃላይ የሙከራ ትምህርቱ በተቻለ መጠን በአካባቢ ከሚገኙ ቁሳቁሶች የሳይንስ ኪቶችን በመግዛትና በማቅረብ ከባህር ዳር ተማሪዎችን ለማገዝ ከፍተኛ ጥረት አድርገናል እና ለማዘጋጀት በተቻለ መጠን ይህንና መሰል ነገሮችን አድርገንላቸዋል። ኩረጃን ከማስቀረት አኳያ በተቻለ መጠን ምክር ሁልጊዜ ይሰጣቸዋል። ተማሪዎች ስንፈትን ደግሞ በተቻለ መጠን ነጣጥለን እያንዳንዳቸው ተማሪዎች ንባብን ለመፈተን ጥረት እናደርጋለን። ክልል አቀፍ ፈተናውን ከአሁን የተገለጸ አምናም
ትንሽ ከዚህ ካለ ፍላጎት አናሳ ነበር። ይህንን በጣም በተለያዩ መልኩ ወደ ጥሩ መልኩ ለመመለስ ከወላጆች ጋር ከተማሪዎች ጋር በተቻለ መጠን